ሰላም ሰላም ፋሚሊ ሰላማችሁ ይብዛ። አሁን የማሳያችሁ በጣም የሚገርም ነገር ነው። እንደምታዩት በሙሉ አልበሙ ላይ ያለው ፎቶ እንደዚህ ቀና ብሎ ወደ ላይ ቀና ብሎ ነው ያለው እና ከለራማ ፎቶ ነው ያለው በሙሉ አልበሙ ላይ ማለት ነው። እዚች ጋር ዳስጣል የምትለውን አሁን እንደማሳያችሁ ፎቶ ግን ፊት ለፊት እኛን ነው የሚያዩ። አያችሁት አይደል? ፊት ለፊት እኛን ነው የሚያዩ። ከለርም የለውም። አሁን እዚህ ጋር ያለው ደግሞ አጻጻፍ ፎንቱ ማለት ነው። ይሄ ዳስጣል የሚለውን አጻጻፉ የተለያየ አይነት ፎንት እንዳለ ታውቃላችሁ አይደለ? ምን አይነት ፎንት ይሄ ስሙ ይሄ አይነት አጻጻፍ ምን እንደሚባል ምን ተብሎ እንደሚጠራ ቆይ እነግራችኋለሁ። ይሄ ዳስጣል የሚለውን ምናምን ያለውን አጻጻፍ አይነቱ ብቻ ዲዛይኑ ምን እንደሚባል ቆይ ላሳያችሁ። ልክ እንደምታዩት ጣይቱ ነው የሚለው ጣይቱ ፎንት ነው የሚባለው። ይሄ አይነት አጻጻፍ ማለት ነው። በጣም ተጠንቶበት ነው በቃ በጣም ተሰርቶበታል። ይሄ አልበም ይገባዋል፣ ከዚህ በላይ ይገባዋል። ለዚህ አልበም በጣም ይገባዋል። የሚገርም ስራ ነው። እዚህ ጋር የምናየው ደግሞ ማስተርፒስ የሆነ ኢንትሮ የተጠቀመበት ቦታ ላይ ነው። ማስተርፒስ የሆነ ኢንትሮ ሰምታችሁታል። እዚህ 15 ቁጥር ትራክ ላይ ያለው ኢንትሮ ሰምታችሁታል። ቆይ ላሰማችሁ። አሁን ደግሞ ማሳያችሁ ኢንትሮ የት እንደምታውቁት ኮሜንት ላይ ያሳውቁኝ። ቀድሞ ለመለሰ ሽልማት አለኝ። የት እንደምታውቁትና ለምን ይሄ ኢንትሮ እንደተጠቀመ ቴዲ አፍሮን ኮሜንት ላይ አስቀምጡልኝ። እሺ እንዴ ዳዋ ምን እያረክስ ነው? ይኸውልህ ብራዘር ቀኔ እየፈታው ነው። ብራዘር ይኸውልህ ቀኔ እየፈታው ነው። ከአንድ ኢትዮጵያ በቀት የሚለው ይኸውልህ ሌሌ የሚለው ለምን እንደዘፈነ ታውቃለህ? ትርጉም አታውቀውም? ይኸውልህ ሌሌ ማለት ነው። ይኸውልህ ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቀኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው። እናቴ ትሞት ምንም ነገር የለውም። እነሱን ይነካው። እኔም እንግዲህ ቅኔ ልፍታላችሁ አይደለ? እዚህ ጋር የምታዩትን የአክሱም ሐውልት በጥቁር የተቀባው ሪዝን አንዳንዶቹ ያው የትግራይ ዳስ ስለጣለች ነው ሀዘን ላይ ስላለች ነው ምናምን ይላሉ። ግን አክሱም ሐውልት ፎር ሪል እንትን አይደለም፣ ስለ ትግራይ ብቻ አይደለም፣ ስለ ኢትዮጵያ የሚወክል አንድነትን የሚወክል ሐውልት ነውና ሰው ኢትዮጵያ በመላዋ ሀዘን ላይ እንደሆነች ዳስ እንደጣለች እና አንሳው እንደተባለች የሚያሳይ ምልክት ነው እንጂ ለትግራይ ወይም ለአማራ ለየት ተብሎ የተደረገ ነገር የለም ለማለት ነው። ቴንክ ዩ። ይመቻችሁ። ሳብስክራይብ እንዳትረሱ፣ ላይክም አድርጉልኝ። አመሰግናለሁ።